ኢራን እጅ ከመስጠት ይልቅ አሜሪካን እንድትጋፈጣት ሊያደርጉ የሚችሉ ምክንያቶች ምንድን ናቸው? የአሜሪካ ጦር በመካከለኛው ምስራቅ እያደረገ ያለው ወታደራዊ ኃይል የማሰባሰብ እንቅስቃሴ ሊወስድ ስለሚችለው እርምጃ ምልክት ከመስጠት አልፎ ወደ ጥቃት ዝግጅት ተሸጋግሯል። ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ የአውሮፕላን ጫኝ መርከብ ወደ ኢራን የባህር ዳርቻዎች እየተጠጋ መሆኑ ብቻውን ትልቅ እርምጃ ነው። ከቀናት በፊት ደግሞ ሌላኛው የአውሮፕላን ጫኝ መርከብ በጂብራልታር ወሽመጥ አቅራቢያ ሲቀዝፍ ታይቷል። በኢራን ላይ ሊፈጸም የሚችል ወታደራዊ ጥቃት ድጋፍ ለመስጠት ወደ ምስራቅ እየተጓዘ ነው። ሌሎች የአሜሪካ ወታደር ኃይሎችም ወደ ቀጠናው መንቀሳቀሳቸውን የፕሬዝዳንት ዶናልድ ትራምፕ አስተዳደር ያሉትን የተለያዩ አማራጮች እያሰባሰበ ነው የሚለውን ግምት አጠናክሯል። እንደዚህ አይነት ወታደራዊ ስምሪቶች ዲፕሎማሲያዊ ጫና ለመፍጠር ሊያግዙ ይችላሉ። የጦሩን እንቅስቃሴ በጥቅሉ ሲያስተውሉ ግን አሜሪካና ኢራን እያደረጉ ያሉት ቀጥተኛ ያልሆነ ድርድር ቅርቃር ውስጥ እንደገባ ሊያመላክት ይችላል። ተደራዳሪዎቹ አቋማቸውን ለመቀየር የማይፈልጉ ከሆነ ደግሞ ቀጣዩ አማራጭ ወታደራዊ እርምጃ የመሆን ዕድሉ ይሰፋል። መሰረታዊ ጥያቄው የሚነሳው እዚህ ጋር ነው። የዓለም ኃይል ወታደራዊ ኃይል ካላት አሜሪካ እና መካከለኛው ምስራቅ ጠንካራ አጋሯ ጋር የተፋጠጡት የኢራን መሪዎች ቢያንስ በህዝብ ፊት እንኳን ቆራጥ አቋማቸውን ይዘው መቀጠል ይችላሉ? የዚህ ጥያቄ መልስ የሚገኘው አሜሪካ ለንግግር ያስቀመጠቻቸው ቅድመ ሁኔታዎች ውስጥ ነው። እጅ እንደ መስጠት የሚቆጥሩት የአሜሪካ ቅድመ ሁኔታዎች አሜሪካ ያቀረበቻቸው ጥያቄዎች በኢራን መነጽር ሲታዩ እጅ መስጠት እርምጃዎች እንጂ የድርድር ቅድመ ሁኔታዎች አይደሉም። ከአሜሪካ ፍላጎቶች መካከል ኢራን ዩራኒየም የማበልጸግ ተግባሯን እንድታቆም ማድረግና የባሊስቲክ ሚሳኤሎች የሚያወነጭፉ የርቀት ለእስራኤል ስጋት በማይፈጥር መልኩ እንዲንቀሳቀስ ማድረግ የሚሉት ይገኙበታል። ኢራን በመላው ቀጠና ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ ማቆም አለባት የሚለው ከቅድመ ሁኔታዎቹ አንዱ ነው። የአሜሪካ የውጭ ጉዳይ ሚኒስቴር እንደሚናገሩት ኢራን የራሷን ዜጎች የምትይዝበት መንገድ መቀየር አለባት የሚል ጥያቄም ቀርቧል። ለኢራን አመራሮች እነዚህ ጥያቄዎች እምብዛም አስፈላጊ ያልሆኑ ፖሊሲዎች አይደሉም። የኢራን መንግስት የሀገር ደህንነት ስርዓቱን የዘረጋበት መሰረትን የሚንዱ ጉዳዮች ናቸው። አያል ዓለም አቀፍ አጋር የሌላት ኢራን ለዓመታት አክሲስ ኦፍ ሬዚስታንስ ስትል የምትጠራውን ራስን የመከላከል መዋቅር ስትገነባ 10 ዓመታትን አሳልፋለች። ይህ መዋቅር የኢራን አጋር የሆኑ ታጣቂ ቡድኖችን የያዘ መረብ ነው። ዋነኛ ግቡም ግጭቶች ከኢራን ድንበር እንዲርቁና እስራኤል ግፊት እንዲጨምርባት ማድረግ ነው። የቴህራን የባሊስቲክ ሚሳኤል ፕሮግራም እያደራጀ ላለው የሀገሪቱ አየር ኃይል እንዲሁም በአግባቡ መዘመን ላልቻለው ወታደራዊ ቴክኖሎጂ እድገት ምትክ ሆኖ አገልግሏል። በይፋዊ መድረኮች ሰላማዊ ተብሎ የሚገለጸው የኒኩሌር ፕሮግራም ቢሆንም በስፋት የሚታየው ግጭት ሳይከሰት ማስቀረት እንደሚችል ሀብት ነው። ምንም እንኳን የበለጸገው ዩራኒየም ወደ ኒኩሌር መሳሪያነት ባይቀየርም ስትራቴጂስቶች እንደሚናገሩት የማበልጸግ ሂደቱ በራሱ ኋላ ላይ በቀላሉ ወደ መሳሪያነት የመቀየር አቅም እንዲኖራት ያደርጋል። ይህ ደግሞ ዩራኒየም ወደ ወታደራዊ መሳሪያነት ለመቀየር የሚያስችል መሰረተ ልማት እንዲኖርና እነዚህ ላይ ለመድረስ የሚቀረው ብቸኛ ነገር የፖለቲካ ውሳኔ እንዲሆን እድል ይከፍታል። ኢራን ይህንን አቋም መያዟ በራሱ የመደራደሪያ አቋሟ እንዲጨምር ያደርጋል። ኢራን በዓመታት ሂደት የተገነቡት እነዚህ ስልታዊ አቅሞች የምትጠይቅ ከሆነ ወታደራዊ እርምጃዎች እንዳይወሰዱባት የዘረጋችው መዋቅር ከስሩ እንደተናደባት ትቆጥራለች። የኢራን ጠቅላይ መሪ ላይ የተጋረጠው ስጋት ከኢራን ጠቅላይ መሪ አያቶላ እነዚህ ቅድመ ሁኔታዎች መቀበል በፕሬዝዳንት ዶናልድ ትራምፕ ከሚመራው የአሜሪካ መንግስት ጋር ውስን ጦርነት ውስጥ ከመግባት የበለጠ አደገኛ ሆኖ ሊታይ ይችላል። ምንም እንኳን ወታደራዊ ግጭት ሆኖ የሚያስከፍል ቢሆንም በህይወት ተርፎ መውጣት በሚቻል እንደሆነ ሊታሰብ ይችላል። ሁሉንም ስትራቴጂያዊ ጥቅሞች፣ ተጽዕኖችና ወታደራዊ አቅሞች ማጣት ግን ምናልባትም ተርፎ የመውጣት እድልን አይሰጥም። ይህ አይነቱ ስሌት የሚያመጣው ስጋት ግን እንዲሁ በቀላሉ የሚታይ አይደለም። የሚያመጣው መዘዝም በኢራን ላይ ብቻ የሚያበቃ አይሆንም። የትኛውም የአሜሪካ ወታደራዊ ዘመቻ በመጀመሪያው ምዕራፍ ኢላማ ሊያደርግ የሚችለው ከፍተኛ አመራሮችን ነው። ጠቅላይ መሪው አያቶላ
የሚገደሉ ከሆነ ለ3 አስርት ዓመታት የዘለቀው አገዛዝ እንዲያበቃ ብቻ አያደርግም። ሌላ መሪ ወደ ስልጣን የሚመጣበት ሂደት እንዲናጋ ሊያደርግ ይችላል። በእስላማዊ አብዮታዊ ዘብና በሌሎች የደህንነት ተቋማት ላይ የሚፈጸሙ ጥቃቶች በኢራን ታሪክ እጅግ ደም አፋሳሽና አስከፊ በሆነ እርምጃ ገና በቅርቡ ቁጥጥሩን መልሶ ያጠናከረው የጸጥታ መዋቅር ሊዳከም ይችላል። ባለፉት ሳምንታት የኢራን ጎዳናዎች አጥለቅልቀው የነበሩትና በተወሰደባቸው አስከፊ እርምጃ ምክንያት ብቻ ተቋማቸውን የገቱት ሰልፈኞች አሁንም ቅሬታ ውስጥ ናቸው። ጉልበተኛ የሆነው መንግስት መዋቅር ላይም የሚፈጸም የትኛውም ድንገተኛ ጥቃት የሀገር ውስጥ ሁኔታውን ወዳልተጠበቀ አቅጣጫ ሊወስዱ ይችላል። ቴህራን የዋሽንግተን ግብ የኒኩሌር እና የሚሳኤል አቋሟን በማዳከም ብቻ የተገደበ እንደሆነ ታስብ ይሆናል። ጦርነቶች አንዴ ከተጀመሩ በኋላ ግን ቀድሞ በተያዘላቸው አቅጣጫ መጓዝ እድላቸው እምብዛም ነው። ከወታደራዊ ኢላማዎች፣ ከጦርነት ቆይታ ጊዜ ወይም ከፖለቲካዊ ለውጦች ጋር በተያያዘ የሚፈጠር የተሳሳተ ስሌት ግጭቱን በፍጥነት እንዲስፋፋ የማድረግ እድል አለው። የኢኮኖሚያዊ ጫናም ሌላው ስጋት የሚጭር ጉዳይ ነው። በማዕቀብ በዋጋ ግሽበትና በአገሪቱ ገንዘብ የመግዛት አቅም መውደቅ ምክንያት የቀድሞውን የተጎዳ የኢራን ኢኮኖሚ ተጨማሪ ጫናዎችን ለመቋቋም ያስቸግራል። በነዳጅ ኤክስፖርት ላይ የሚፈጠር መስተጓጎል ወይንም በመሰረተ ልማት ላይ የሚደርስ ጉዳት መፍትሄ ሳያገኝ ታፍኖ የቆየውን የህዝብ ቁጣ ያገነፍለዋል። ከዚህ አንጻር ሲታይ ቆራጥ አቋም ይዞ መቆም በርካታ ዓላማዎችን ያሳካል። ለውጭ አካላት አይበገሬነት በአገር ውስጥ ደግሞ ጥንካሬን ያሳያል። በተቃራኒው ደግሞ ከአቋም ፈቀቅ ብሎ ስምምነት ላይ የመድረስ እድልን ያቀጭጫል። አሜሪካን ብትሆን የተጋረጡባት ስጋቶችን ችላ የሚባሉ አይደሉም። በወረቀት ላይ ሲታይ ውጥረቱ ይበልጥ የሚካረር ከሆነ የአገሪቱ ሰራዊት በጦር ኃይሎች ዋና አዛዥ የሚሰጠውን ትዕዛዝ የማሳካት አቅም አለው። ውጊያው ግን የሚካሄደው ወረቀት ላይ አይደለም። ጦርነቶች አቅጣጫቸውን የሚይዙት በተሳሳተ ስሌቶች፣ የሚባባሱ ውጥረቶችንና ባልጠበቁ መዘዞች ነው። ባለፉት ዓመታት ከእስራኤል ጋር የተደረገው የ12 ቀናት ጦርነት በኢራን የእዝ ሰንሰለትና ወታደራዊ መሰረተ ልማት ያሉበት ተጋላጮችን ይፋ አውጥቷል። በተጨማሪም ግን እንዴት ራስን ከሁኔታዎች ጋር ማጣጣም፣ ጥቃቶችን መቋቋም፣ ራስን መልሶ ማደራጀትና ምላሽ መስጠት እንደሚቻልም ትምህርት ሰጥቷል። ሁለቱ ሀገራት ሰፊ ግጭት ውስጥ የሚገቡ ከሆነ የትኛውም ወገን ያላሰበውን ነገር ሊከሰት ይችላል። ቴህራን ውስጥ ያለው ማዕከላዊ ስልጣን መዳከም ብቻ በቀጥታ መረጋጋትን አሊያም ከምዕራባውያን ፍላጎት መጣጣም አያመጣም። በዚህ መሃል የሚፈጠር የስልጣን ክፍተት አዲስ የተበታተነና አክራሪ እንዲያወጣ ሊያደርግ ይችላል። ይህ ደግሞ በቀጠናው ያለውን ሚዛን ዋሽንግተንና አጋሮቿ በማይፈልጉት መልኩ ያዛበዋል። አያቶላ አሊ በአሁኑ ሰዓት ፊታቸውን ያቀረቡት ጥሩ የሚባሉ አማራጮች ጥቂት ናቸው። አንዱ አማራጭ የዋሽንግተን ቅድመ ሁኔታዎችን መቀበል በሂደቱ አገዛዙ የገነባውን የመከላከያ ስትራቴጂ የሚያዳክሙ አደጋን መጋፈጥ ሊያስከትል ይችላል። አሊያም ደግሞ የአሜሪካ ፍላጎቶችን ውድቅ አድርጎ የሀገር ውስጥ ሁኔታን በተዳከመበት በዚህ ጊዜ ግጭት ውስጥ የመግባት እድሉ እንዲጨምር ማድረግ ነው። የኢራኑ ጠቅላይ ሚኒስቴር ስትራቴጂያዊ አቅምን አጥቶ እጅ መስጠት የከፋው አማራጭ አድርገው ሊቆጥሩት ይችላሉ። ውስን ግን ሊቋቋሙት የሚችሉት ጦርነት ውስጥ መግባት ደግሞ ከመጥፎቹ አማራጮች የተሻለ እንደሆነ ሊወስዱት ይችላሉ። እስካሁን ባለው ሁኔታ ኢራን ቢያንስ በህዝብ ፊት ወደዚህኛው አማራጭ ያዘነበለች ይመስላል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም